ሳምንት የአየር ኃይልና የአየር ወለድን የውጊያ ትዕዛዝ ለመስማት የክፍለ ጦሩ አዛዥና መኮንኖች በስብሰባው አዳራሽ መገኘታቸውንና የዘማቹ ጦር አዛዥ ሻምበል ተስፋዬ እቅዳቸውን ለማቅረብ ሽር ጉድ በማለት ላይ እንደነበሩ በመስማት ነበር ለዛሬው የሰማኑን በልቦናችን ያሳድርልን ብለን የተሰነባበተው። ዛሬ ሻምበል ተስፋዬ ለዘማቹ ጦር ያዘጋጁትን የውጊያ ትዕዛዝ ዝርዝር ለማቅረብ ባለን የሰዓት መጣበብ ምክንያት ለአድማጮቻችን ጆሮ ባየር ባናበቃውም ቅሉ ጥሩ ግንዛቤና ትምህርት ይሰጣል ብለን ያመንበት የእቅዱን አፈጻጸም በተገቢው ሁኔታ ለማቅረብ እንሞክራለን። እስቲ ለማንኛውም ወደ አዝማቹ ልመልሳችሁ። አዎ ትናንትና ማታ ለጦሬ ለመስጠት ያዘጋጀሁትን የውጊያ ትዕዛዝ አዳራሽ ውስጥ የተሰበሰቡት መኮንኖች ልክ እንደ ዘማቹ ጦር በመቁጠር የውጊያ ትዕዛዝን በሚከተለው አይነት ማቅረብ ጀመርኩ። አፈጻጸም ለዝላይ የምንጠቀምበት አይሮፕላን C119 የተባለ አይሮፕላን ሲሆን በአንድ ጊዜ የመያዝ አቅሙ 50 ዘላይ ነው። የሚዘለው የአየር ወለድ ሻምበል የሰው ኃይል 99 ስለሆነ ለግዳጅ አፈጻጸም ያመች ዘንድ የሻምበሉን ጦር ጠቅላይ ሰፈር ጨምሮ በሁለት የመቶ ተዋቅሯል። አንድ ፋናወጊ ወይንም ፓዝ ፋይንደር የዝላይ ወረዳውን ለመከለል ልዩ ልዩ ምልክቶችን ለመትከልና ለማንጠፍ እንዳስፈልጉ ቁሳቁሶችን በመያዝ ናቅፋ 15ኛ ሻለቃ ጦር ሰፈር ውስጥ ከሄሊኮፕተር እንዲዘል ይደረጋል። የዝላይ ወረዳውን በመለየት የፓናል ምልክቶችን ያነጥፋል። ውድ አድማጮቻችን ፓናል ማለት የዝላይ ወረዳን ለመከለል የሚያገለግሉ ልዩ ልዩ ቀለም ያላቸው 2 በ1 ሜትር ስፋት የሆነ መረቆች ማለት ነው። ለዝላይ 2 C119 አውሮፕላኖች ይዘጋጃሉ። አንደኛ የመቶ በመጀመሪያው አውሮፕላን፣ ሁለተኛ የመቶ ደግሞ በሁለተኛው አውሮፕላን ይጠቀማሉ። የሻምበል ጠቅላይ ሰፈር ከአንደኛ የመቶ ጋር በመዳበል ከአውሮፕላኑ በግራ ክንፍ በኩል የመጀመሪያ 4 መቀመጫ ይይዛል። የሻምበሉ አዛዥ በመጀመሪያው የግራ መቀመጫ ላይ ሲቀመጥ የአንደኛ የመቶ መሪ በቀኝ ክንፍ በኩል ባለው የመጀመሪያው መቀመጫ ላይ ይቀመጣል። በ15ኛ ሻለቃ ቁጥጥር ስር ያለው ወረዳ በስተምዕራብ በኩል በሚገኙ ሰንሰለታማ ተራሮች ምክንያት ከምዕራብ ወደ ምስራቅ አቅጣጫ ለበረራ ምቹ ስላልሆነ የዝላይ አይሮፕላኑ የመብረሪያ አቅጣጫ ከደቡብ ወደ ሰሜን ይሆናል። በፓራሹት ከአይሮፕላን ሲዘለል በመቀራረብ ምክንያት አየር ላይ እርስ በርስ መጋጨትና መጠላለፍ እንዳይኖር ሲባል በሁለት ዘላዮች መካከል የ100 ሜትር ርቀት እንዲኖራቸው ይደረጋል። በሁለት ዘላዮች መካከል የ100 ሜትር ርቀት እንዲኖር ከአይሮፕላን ሲወጡ የ1 ሰኮንድ ልዩነት እንዲኖራቸው ይደረጋል። C119 አውሮፕላን 2 የመውጫ በሮች ስላሉት በአንድ ጊዜ 16 ዘላዮች ማዘለል ይቻላል ማለት ነው። አይሮፕላኑ የመጀመሪያው ምድብ አዘልሎ ሁለተኛው ምድብ ለማዘለል በምዕራብ አቅጣጫ ያለውን ተራራ ከበስተጀርባ ዞሮ ለመምጣት የበረራ አቅጣጫውን ከደቡብ ወደ ሰሜን ለማስተካከልና ሁለተኛው ምድብ ለማዘለል በግምት ከ7 እስከ 8 ደቂቃ ይፈጃል። አንድ ምድብ 16 ሰዎች ከሆኑ 50 ሰዎች 3 ምድብ ይሆናሉ ማለት ነው። አንድ ምድብ ለማዘለል ከ7 እስከ 8 ደቂቃ ከፈጀ 3 ምድብ ለማዘለል ከ14 እስከ 16 ደቂቃ ያስፈልጋል ማለት ነው። በዚህ ስሌት የዝላይ አይሮፕላኑ ናቅፋ ዝላይ ወረዳ ከ14 እስከ 16 ደቂቃ መቆየት አለበት። ከ14 እስከ 16 ደቂቃ አየር ላይ ቆይታው የጠላት በርካታ አየር መቃወሚያ መሳሪያዎች ስለሚተኮሱ የመመታት እድሉ ሰፊ ይሆናል። ስለዚህ በተቻለ መጠን
የአይሮፕላኑን አደገኛ ወረዳ ላይ ቆይታ መቀነስ ያስፈልጋል። ስለሆነም ዝላዩን ለማፋጠን በ2 ሴኮንድ ውስጥ 3 ዝላዮች እንዲዘሉ በማድረግ ዝላዩ በ2 ዙር እንዲጠናቀቅ በማድረግ አይሮፕላኑ በአደገኛ ወረዳ ለ8 ደቂቃ ብቻ እንዲቆይ ይደረጋል። የአይሮፕላኑን የበረራ አቅጣጫ ለማስተካከያና ከዝላይ ወረዳ ጋር ለመታወቂያ ይደረግ የነበረው ነፃ በረራ ወረዳው አደገኛ ስለሆነ አይደረግም። በመጀመሪያ በረራ የመጀመሪያ ምድብተኞች መዝለል ስላለባቸው አዘላዮች ከአይሮፕላን አብራሪዎች ጋር በመመካከር አብራሪው የዝላይ በረራ አቅጣጫውን በነጭ ቤት በማስተካከል ለመዝለል እንዲዘጋጁ ታደርጋላችሁ። የተነጠፉ ፓናሎች ከበረራ ከፍታው መራቅ የተነሳ ላይታዩ ይችላሉ። በጠላት ተጽዕኖም ላይነጠፉ ይችላሉ። ጣሪያው ቆርቆሮ የሆነ ነጭ ግንብ ቤት እንደመነሻ አቋም ምልክት በመጠቀም አዘላዮች ከሁለቱም በር የመጀመሪያው ምድብ ማዘለል ትጀምራላችሁ። በአንድ ዙር ከግራ በር 13 ከቀኝ በር 12 ከአንድ አይሮፕላን በአንድ ጊዜ 25 ዘላዮች ከሁለት አይሮፕላኖች 50 ዘላዮች በመጀመሪያ በረራ ይዘላሉ። በሁለተኛ ዙር በረራ በተመሳሳይ ሁኔታ ቀሪዎቹ 49 ዘላዮች እንዲዘሉ በመድረግ ጠቅላላ ዝላዩ በሁለት ዙር ይጠናቀቃል። የፓራሹት አለባበስና ፍተሻ አየር ኃይል ግቢ ውስጥ ይፈጸማል። በተሰጠን ምድብ ቅደም ተከተል መሰረት አይሮፕላን ላይ ለመውጣት ያዘላዮችን ትዕዛዝ እንጠብቃለን። የዕለቱ ያዘላዮች ኃላፊም ከአየር ኃይል ጋር ቀደም ብሎ በመገናኘት ለዝላይ የተመደቡትን አይሮፕላኖች በመረከብ የውስጥ ዝግጅት መሟላቱን ይቆጣጠራል። የጎደለ ነገር ቢኖር እንዲሟላ ያደርጋል። ከኤርፖርት ጀምሮ ዝላዩ እስከሚጠናቀቅ ድረስ በአዘላዮች የሚሰጡትን ተከታታይ ትዕዛዞች ተቀብለን እንፈጽማለን። ማንም ሰው ካላዘላይ ሂድ የሚል ትዕዛዝ ሳይሰጠው ከአይሮፕላን አይወጣም። በተለይ አይሮፕላን በር ላይ ቆመው በመጀመሪያ ለመዝለል የሚዘጋጁ ሰዎች ቸኩለው እንዳይወጡ ጥንቃቄ ያደርጋሉ። ሁሉም ሰው ከአይሮፕላን እንደወጣ የፓራሹቱን መከፈት ሲያረጋግጥ ወደ መሰብሰቢያ ወረዳ አቅጣጫ የፓራሹቱን ጥብጣብ ስቦ በመያዝ አየር ላይ የፐ ምልክት ያለበትን ቦታ ፈልጎ ፓራሹቱን ወደ ፐ ምልክት ይመራል። የፐ ምልክት አየር ላይ ሆኖ ማግኘት ካልተቻለ ወደ ሁለቱ ቆርቆሮ ቤቶች ያመራል። ሁለቱ ቆርቆሮ ቤቶች የመሰብሰቢያ ወረዳችን ይሆናሉ። ስብራትና ወለምታን ለማስወገድ ወደ መሬት ስንቃረብ እግሮቻችንን አስተካክለን ከነፋስ አቅጣጫ ጋር አስተራረፋችንን በማስተካከል ቁጥቋጦና ቋጥኝ ድንጋይ ያስወግድን እናርፋለን። መሬት እንደደረስን በፍጥነት ፓራሹታችንን ከሰውነታችን አላቀን መሳሪያችንን ከከረጢት ውስጥ በማውጣት ራስን ለመከላከል እንዘጋጃለን። አካባቢያችን በማጥናት ከለላና መክታ በመምረጥ በፍጥነት ቦታችንን አሻሽለን እንከላከላለን። በመዝላይ ላይ ላሉ መሬት ላልነኩ ሰዎች የተኩስ ሽፋን እየሰጠን ወደኛ ተጠግተው እንዲያርፉ እገዛ እናደርጋለን። የሻዕቢያን ተኩስ እየተከላከለን ወደ እነሱ በመጠጋት ቁጥራችንን ከፍ በማድረግ በቡድንና በጓድ እንደራጃለን። አካባቢያችንን በቁጥጥር ስር እንዳደረግን ከሌላው ቡድን ጋራ በተለይ ከጓድ ከመቶ መሪና ከሻምበል አዛዥ ጋራ ግንኙነት እንፈጥራለን። ጠላት ወረዳ ውስጥ ያረፈ ዘላይ ቢኖር በወገን ይዞታ ላይ ያረፉት የተኩስ ድጋፍ እየሰጡት እየተከላከለ ከወገን ጋር ለመቀላቀል ጥረት ያደርጋል። ዘላዩ በጠላት እጅ እንዳይወድቅና እንዳይማረክ አቅም የሚፈቅደውን ሁሉ ከወገን እርዳታ ይደረግለታል። የተሰውና የቆሰሉ እግራቸው የተሰበረና ወለምታና ውልቃት የደረሰባቸው መንቀሳቀስ የማይችሉትን ወገኖቻችንን በጠላት እጅ እንዳይወድቁ የጠየቀው መስዋዕትነት እንከፍላለን። በወገን ጦር ስር ያሉትን ሕክምና የሚያገኙበት መንገድ እንፈጥራለን።
የመቶ መሪዎች ከሻምበል አዛዣቸው ጋር በፍጥነት ግንኙነት በመመስረት ወቅታዊ መረጃ ለሻምበል አዛዡ በሚስጥር ሰነድ በመጠቀም ሪፖርት ያቀርባሉ። ሻምበል አዛዡ ከ15ኛ ሻለቃ አዛዥ ጋር ግንኙነት ይመሰርታል። ለነፍስ ወከፍ መሳሪያ ታጣቂዎች ጠመንጃ ከነሳንጃው 360 ጥይት 5 መጋዘንና በነፍስ ወከፍ 4 የእጅ ቦምብ ይታደላል። አድማጮች በዚህ አረፍተ ነገር መጋዘን ብለን የጠቀስነው ቃል የጥይት መያዣ ሲሆን የመያዝ አቅሙም ይለያያል። ለቡድን መሳሪያ ምድብተኞች ከምድብ መሳሪያቸው በተጨማሪ ነጥብ 45 ሽጉጥ ከሁለት መጋዘን ጥይት ጋር ይታጠቃሉ። ለአይነት 60 መትረየስ 3 መደበኛ ጭነት ጥይት ይታደላል። በአንድ ጓድ ውስጥ አንድ አይነት 60 ቀላል መትረየስና አንድ አይነት 69 የጠመንጃ ቦምብ መወንጨፊያ ይኖራል። የምግብ መያዣ ማሲኖዳ፣ የትጥቅ ማንገቻ፣ የጥይት መያዣ ኮሮጆ፣ የነፍስ ወከፍ አካፋ፣ የነፍስ ወከፍ ድንኳን ከነ ካዝማውና ከነ ችካሉ፣ የመጀመሪያ ደረጃ ሕክምና መስጫ ጨርቅ ከነ ኮሮጆ ሁሉም ሰው ይይዛል። ማሲኖዳ ማለት በውጊያና ወይም በጉዞ ጊዜ የሚያስፈልጉ ልዩ ልዩ ቁሳቁሶች መያዣ ከሸራ የተሰራ በጀርባ የሚታዘል ሻንጣ ማለት ነው። አንድ ተጨማሪ አረንጓዴ ሸሚዝና ሱሪ፣ ሸራ ጫማ፣ የጫማ ቀለምና ብሩሽ፣ 2 ጥንድ የእግር ሹራብ፣ 2 የውስጥ ልብስ፣ ማበጠሪያ፣ ምላጭ፣ መርፌና ክር፣ የልብስ ማጠቢያና የገላ ሳሙና እንዲሁም ፎጣ ይያዛል። መገናኛ ለሻምበል አዛዡና ለሁለቱ የመቶ መሪዎች መጠቀሚያ 3P RC77 የቅርብ ርቀት መገናኛ ሬዲዮኖች ከበቂ ባትሪ ጋራ የመገናኛ ሰራተኞች ከግምጃ ቤት ወጪ አድርገው ይዛሉ። አለባበስ አረንጓዴ ሸሚዝና ሱሪ ከዝላይ ጥቁር ቦቴ ጫማ ጋራ ይሆናል። የዝላይ ሄልሜት ወይም የብረት ባርኔጣ ይደረጋል። ከፓራሹት በሚስማማ ሁኔታ የፈረስ ኮቴ ይዘጋጃል። ሕክምና ሰራተኞች ለወባ፣ ለተቅማጥ፣ ለትኩሳት፣ ለራስ ምታት፣ ለስብራትና ለወለምታ የሚጠቅሙ በቂ መድኃኒቶች ከሻለቃውና ከክፍለ ጦሩ ኃላፊዎች ጋር በመመካከር ወጪ አድርገው ይይዛሉ። ቃሬዛ ለዝላይ አመቺ ስላልሆነ ቁስለኛ መታዚያ ጥብጣቦች ይያዛሉ። አመጋገብ የ72 ሰዓት የውጊያ ቀለብ ወይም ደረቅ ራሽን ይታደላል። 2 የውሃው ኮዳ ውሃ ተሞልቶ ይያዛል። ጦሩ ሰፈር ከመልቀቁ በፊት ትኩስ ምግብ ተዘጋጅቶ ይመገባል። እዝና መገናኛ እኔ በመጀመሪያው አውሮፕላን ከአንደኛ የመቶ ጋር አገኛለሁ። በዝላይ ጊዜ የመጀመሪያ ዝላይ ሆናል። ከዝላይ በኋላ ጦሩ እስከሚሰበሰብ ድረስ ነጭ ግንብ ቤት ወይም የመሰብሰቢያ ወረዳ አጠገብ ይገኛል። በውጊያ ጊዜ መጀመሪያ ከአንደኛ የመቶ ጋር ቀጥሎ ውጊያው ወደ ጠነከረበት ቦታ እየተዘዋወርኩ የቅርብ ክትትል አደርጋለሁ። ከዝላይ በፊት ግንኙነት በተላላኪ ይሆናል። ሬዲዮ አይከፈትም። ከዝላይ በኋላ ግንኙነት በሬዲዮ ሚስጥር ሰነድ በመጠቀም ይሆናል። የመቶ መሪዎች ከሻምበል አዛዡ ጋር ግንኙነት በመስረት ወቅታዊ ሪፖርት ያስተላልፋሉ። የሻምበል አዛዡ ከ15ኛ ሻለቃ አዛዥ ጋር በመገናኘት ተባብረው ውጊያውን ይመራሉ። እኔ በውጊያ በሞት ወይም አመራር መስጠት በማልችልበት ሁኔታ በቆሰል የአንደኛ የመቶ መሪ የሻምበል አዛዥነቱን ደርቦ በመያዝ አመራር ይሰጣል። ጥያቄ ወይም ማስተያየት ካለ ለመቀበል ዝግጁ ነኝ በማለት አጠናቀቁ። በማለት የዘማቹ አዝማችና የኢትዮጵያ ጀግና ሻምበል ተስፋዬ በለቱ የገጠማቸውን ውሎ ያጫወቱን ሲሆን የዝላይ ወረዳው በጣም ጠባብና ዙሪያው በከባድ መሳሪያ በመትረየስና በነፍስ ወከፍ መሳሪያዎች ተኩስ በታጠረበትና ከ2500 ሜትር ከፍታ ላይ
ከአየር ወለድ የዝላ ሕግ ውጪ ተዘሉ ሰው በሕይወት ተርፎ መሬት ደርሶ ከወገን ጋር ይቀላቀል ይሆን?